ከምታስበው በላይ ብዙ ነገር ታውቃለህ፣ ነገር ግን ምልክቶቹ እንዴት ማንበብ እንዳለብህ ገና አልተማርክም። እያንዳንዱ ሰው በሄደበት ሁሉ በእያንዳንዱ እንቅስቃሴውና በንግግሩ መሃል የነፍሱን ፍንጭ ይተዋል። የታዋቂው ፈላስፋ ፍሬድሪክ ኒች 18 የሥነ ልቦናዊ እውነታዎች እነዚህን ድብቅ ፍንጮች እንዴት ማግኘት እንደምትችል ያስተምረዋል። ይህ ቪዲዮ ላዩን ብቻ የሚያስረዳ ተራ መረጃ አይደለም፣ ይልቁንም በሶስት ዋና ዋና ክፍሎች ተከፍሎ ሰዎችንም ሆነ ራስህን በሚያስገርም ጥልቀት እንድትረዳ የሚያደርግህ የህይወት መመሪያ ነው። እስከ መጨረሻው አብራችሁኝ ቆዩ፣ ምክንያቱም ይህ አንዴ ከተረዳችሁ በኋላ ዳግመኛ ሰዎችን እንደ ድሮ ተራ በሆነ መንገድ ልታያቸው አትችሉም። የአእምሮ ሚስጥር ይጀምራል። ክፍል 1 ከጭምብሉና ከጀርባ ያለው እውነታ። እያንዳንዱ ጥልቅ መንፈስ ጭምብል ያስፈልገዋል። ኒች እንደሚለው ሰዎች የሚናገሩት ከእውነት ሳይሆን ከህልውና ፍላጎታቸው ነው። እኛ የምናየው የሰውየውን ማንነት ሳይሆን እሱ ለዓለም ያሳየውን ጋሻ ወይም ጭምብል ነው። ያ በጣም ትሁት እና ደግ የሚመስለው ሰው ምናልባት ከመገፋት የሚፈራ ሊሆን ይችላል። ጭምብሉን ከሰውየው ጋር በፍጹም አታደናግር። ሰዎች በህብረተሰብ ውስጥ ተቀባይነት ለማግኘት ሲሉ የራሳቸውን ስሪት ይፈጥራሉ። ይህ ማለት ግን ውሸታሞች ናቸው ማለት አይደለም። ይልቁንም ደካማ ጎናቸው እንዳይታይ እየተከላከሉ ነው ማለት ነው። አንድን ሰው ስታጠና መጀመሪያ ጠይቅ፣ ይህ ሰው ዓለም እንዲያይለት የሚፈልገው ገጽታ ምንድን ነው? ከዚህስ በስተጀርባ ምን ይኖራል ይሆን ሚለውን ጠይቅ። ሰዎች እውነትን በስንጥቆች ውስጥ ያፈሳሉ። እውነት የሚወጣው በቃላት ሳይሆን በዝምታ መሃል እና በሰውነት እንቅስቃሴ ውስጥ ነው። አንድ ሰው አንድን ርዕስ ሲያነሳ በድንገት አይኑን የሚሸሽ ከሆነ ወይም ያለ ምክንያት ረጅም ሳቅ የሚስቅ ከሆነ ያ ስንጥቅ ነው። ውጥረት ባለበት ቦታ እውነተኛው ማንነት ይጀምራል። ሰዎች ቃላቶቻቸውን መቆጣጠር ይችላሉ፣ ነገር ግን የልባቸውን ትርታ እና የድምፃቸውን መንቀጥቀጥ መቆጣጠር አይችሉም። እነዚህ ትናንሽ ስህተቶች የነፍስ ኑዛዜዎች ናቸው። ጥላቻ መስታወት ነው። አንድ ሰው በሌሎች ላይ አጥብቆ የሚተቸው እና የሚጠላው ነገር በእውነቱ በራሱ ውስጥ የደበቀው ማንነት ነው። ይህ ፕሮጀክሽን ወይም ነጸብራቅ ይባላል። አንድ ሰው ኩራትን አጥብቆ የሚጠላ ከሆነ ምናልባት በራሱ ውስጥ የበታችነት ስሜት ስላለ እና ኩሮዎችን ሲያይ ስለሚቀና ነው። ሌላው ላይ የምትጠላው ነገር አንተ በራስህ ውስጥ ልትበቀለው የፈራኸው ድብቅ እውነት ነው። ሰዎችን ለማወቅ ከፈለግ የሚወዱትን ብቻ ሳይሆን የሚጠሉትንም ልብ ብለህ ተመልከት። ክፍል 2 የንግግርና የድርጊት ሚስጥር። ዝምታ ከቃላት በላይ ይጮሃል። ኒች ቋንቋ እውነትን ለመደበቂያነት ያገለግላል ብሎ ያምናል። አንድ ሰው ጥልቅ ጥያቄ ሲጠየቅ አጠር ያለና የተሸመደደ መልስ የሚሰጥ ከሆነ ያ ዝምታው ብዙ ይናገራል። ተጋላጭ መሆን የሚፈራ ሰው በቃላት ግድግዳ ይገነባል። ያ ዝምታ የሚፈሩትን ነገር ሁሉ በግልጽ ይናገራል። አንዳንዴ አለመናገር ከንግግር በላይ ትርጉም አለው። ከመጠን ያለፈ ደግነት የኩራት መደበቂያ ነው። ሁልጊዜ ራሱን እንደ ቅዱስ አድርጎ የሚያቀርብ እና ሌሎችን የሚገስጽ ሰው በውስጡ የበላይነትን ፍለጋ የሚንከራተት ኩሩ ሰው ሊሆን ይችላል። ኒች ይህንን ዌል ቱ ፓወር ይለዋል። እውነተኛ ደግነት ምስክር አይፈልግም፣ በዝምታ ይከናወናል። ጩኸት የበዛበት ግን ደግነት ግን እዩኝ የሚል የኢጎ ጥሪ ነው። የበላይነት ስሜት የበታችነትን ይሸፍናል። ስኬቱን ሁልጊዜ የሚዘረዝርልህ፣ ሀብቱን የሚያሳይ ወይም ራሱን የሚሰቅል ሰው በውስጡ አልበቃሁም የሚል ትልቅ ፍርሃት አለው። እውነተኛ በራስ መተማመን አይፎካከርም፣ ምክንያቱም ራሱን ለማንም ማረጋገጥ አያስፈልገውም። ስለዚህ አንድ ሰው ራሱን በጣም ከፍ ሲያደርግ ካየህ ምን አይነት ትልቅ ጉድጓድ ለመድፈን እየሞከረ እንደሆነ አስብ። ክፍል 3 ፍርሃትና ውስጣዊ ትርምስ። አብዛኛው ድርጊት የሚመራው በፍርሃት ነው። ሰው ለምን ብዙ ያወራል? ለምንስ ድንገት ይጠፋል? ኒች እንደሚለው ሰው በምኞት ሳይሆን በፍርሃት ይነዳል። ከመገፋት፣ ከመሸነፍ ወይም ዋጋ ከመጥፋት በፍርሃት ነው። አንድን ሰው ለማንበብ ምንም ማግኘት ይፈልጋል? አንድን ሰው ለማንበብ ምን ማግኘት ይፈልጋል ብለህ ሳይሆን ምን ላለማጣት ይፈራል ብለህ ጠይቅ። ፍርሃት የሰዎች ትልቁ አንቀሳቃሽ ሞተር ነው። ትችት የግል ኑዛዜ ነው። ሌሎችን የሚያጥላሉ ሰዎች ከራሳቸው ጋር ሰላም የሌላቸው ናቸው። በአደባባይ ሌላውን የሚተች ሰው በውስጡ ራሱን እየገረፈ ነው። ትችታቸው ስለሚተቹት ሰው ሳይሆን ስለ ራሳቸው ስብራት የሚናገሩት ምስጢራዊ ኑዛዜ ነው። ድምፁን ዝቅ አድርገህ ካዳመጥክ በስድባቸው ውስጥ የራሳቸውን ህመም ትሰማለህ። የሐሰት በራስ መተማመን በደለኛነትን ይደብቃል። በጣም ቁጥጥር የሚወዱና ሁልጊዜ ትክክል ነኝ የሚሉ ሰዎች በውስጣቸው ያለውን ጥርጣሬ ለመቅበር እየሞከሩ ነው።
እውነተኛ ሰላም ጨዋታ አያስፈልገውም። አንድ ሰው በሐሳቡ ላይ በጣም የሚከራከር ከሆነ ምናልባት ራሱን ጭምር ለማሳመን እየሞከረ ነው። ክፍል 4 የነፍስ ጥልቀትና የልጅነት ቁስል። ማንም በአመክንዮ አይናገርም፣ ሁሉም ከቁስሉ ይናገራል። ሰዎች በምክንያትና በሎጂክ የሚከራከሩ ይመስለናል፣ ነገር ግን ከእያንዳንዱ ክርክር ጀርባ ስሜታዊ ቁስል አለ። ፍቅር የለም የሚል ሰው እውነትን ሳይሆን የልቡን ስባሪ እየተናገረ ነው። ምን አመኑ ሳይሆን ምን ሰበራቸው ብለህ ጠይቅ። የሰው ልጅ እምነት የቁስሉ ውጤት ነው፣ ለደካሞች የሚሰጥ ምላሽ። የአንድ ሰው እውነተኛ ማንነት የሚታወቅ ምንም ሊያደርጉት የማይችሉ ሰዎችን በሚይዝበት መንገድ ነው። ደካማ የሚጨቁን ሰው ገና ከራሱ ጋር ሰላም አላገኘም። ኃይለኛ ሆኖ ሳለ ርህራሄ የሚያሳይ ግን የውስጡን ጦርነቱን ያሸነፈ ሰው ነው። ምቀኝነት ያልተገለጠ አድናቆት። ሰዎች የሚጠሉ ሁልጊዜ ስለማይወዱህ አይደለም፣ አንተ ያለህን ነፃነት ወይም ስኬት እነሱ ማግኘት አለመቻላቸው ስለሚያማቸው ነው። ምቀኝነት እኔ ያንን እፈልጋለሁ ግን ማግኘት አልችልም የሚል የነፍስ ጩኸት ነው። ሰዎች የልጅነታቸውን ይደግማሉ። ያልተሰማ ልጅ የማይሰማ አዋቂ ይሆናል። ፍቅርን በራስ ለማግኘት የሞከረ ልጅ ፍቅርን የሚያንገላታ አዋቂ ይሆናል። ባህሪ የህይወት ታሪክ ውጤት ነው። ከእያንዳንዱ አዋቂ ጀርባ ገና ያልዳነ እና ፍቅር የሚፈልግ ትንሽ ልጅ አለ። እነዚህን 18ቱን የኒች እውነታዎችን ስታውቅ ሰዎችን መጥላት ትተህ መረዳት ትጀምራለህ። በንጭንጭ በስተጀርባ ፍርሃትን፣ በትዕቢት በስተጀርባ ቁስልን ታያለህ። ይህን ስታደርግ አንተ የማይናወጥ ትሆናለህ። ሰዎችን የምታነባቸው ለማጥቃት ሳይሆን በውስጣቸው ያለውን ሰው ለማየት ነው። ከእነዚህ ነጥቦች የትኛው በደንብ ነካችሁ? አስተያየታችሁን በኮሜንት አጋሩን። ለተጨማሪ እንዲህ ያሉ ጥልቅ ይዘቶች የአእምሮ ምስጢርን ሳብስክራይብ እና ላይክ በማድረግ እንድትተባበሩን በትህትና እንጠይቃለን። ሰላም ለእናንተ ይሁን።